ሰላም ጤና ይስጥልን እንደምን አላችሁ ውድ የዩቲዩብ ተመልካቾቻችን እንኳን ወደ ዘሌቲው በሰላም መጣችሁ። ዛሬም በአዲስ ቪዲዮ ተመልሰናል። ሁላችሁ ላይክ ሰብስክራይብ ሼር ያደረጋችሁ ቪዲዮአችንን እንጀምር። ያው የሪአክሽን ቪዲዮ ነው ግን ካሜራ ስለሌለን ለጊዜው እንዲሁ እናያለን ማለት ነው። አቦ ይመቻችሁ። ላይክ ሰብስክራይብ ማድረጉ እንዳይረሳ። ወደ ቪዲዮ ይላል። The Wudub are cattle herders and traders in the Sahel, with migrations stretching from southern Niger through northern Nigeria. At the end of the rainy season in September, Wudub clans gather in several traditional locations before the beginning of their dry season transhumance migration. The best known of these is Ingol's Cure Saley Salt Market and Tuareg Seasonal Festival. Here the young Wudub men, with elaborate makeup, feathers and other adornments, perform the yake, dances and songs to impress marriageable women. The man said, "As you can see, the event has started. I have to quickly brush my teeth and put on makeup and join my friends." The visitor who was filming the festival approached the young man and began filming him. As he approached, the visitor accidentally dropped the charcoal he had prepared to brush his teeth. The young man, who was in a hurry to get to the festival, became very angry and started to attack the ታጣባው ነበር በጣም እርግጠኛ ሞተች ይሻለ ነበር ብትሞት ይሁን ለናዋልዳት ስንል እናንተ ዞር በሉ ብላ በመጠራሷን አዋልዳ እንዲ በጥሳ ነው ከነንገዴ ልጁ እየሮጠች ወጣችሁ ገርማ እንዴት እንደዚህ ታደርጋላችሁ ስተር እንደዚህ ምትላላችሁ ዶክተር ማላልም ይዘን ጠየቅናት እኮ ከዛ ማህፀን ኪራይ ነው አለችን እኛ ማመናት ለቀቅናት ነው ዶክተር የ80 ሚስቴክ እኮ ነች ወይ አይቻልም የብር ከ80 በልንካ አይን ያስጣው ብላይ ነው እሺ ምንድነው የት እንዳለች የሚገልጽ አድራሻ ነው ወይስ ምንድነው አካውንት ቁጥር ነው ምን ሆናል የአካውንት ቁጥር ምን ላደርግበት ነው ደግሞ ይኸውልህ ምን ብላለች መሰል ለሐኪም ቤቱ ምንም አይነት ወጪ እንዳትከፍል እኔ ራሴን ስላዋለድኩኝ ለሐኪም ቤቱ ልትከፍል የነበረውን ገንዘብ ለኔ ያስገባልኝ ብላ ነው የሰጠች እቺ ወረዳ ጭራሽ ልጅ ጥላ መሄዷ ሳይንስ ብር ላክልኝ ትለኛለች እንዲህ ሳይባልም ምንም ቢሆን እኮ የልጆችህ እናት እኮ ነች የልጆችህ አው ምን ይኩረሳል አልነገርኩም መንታ ነው የተገላገለችው አንዱ ምንም ይዞ መጣል መንታ ዶክተር ምን ላደርጋቸው ነው መንታ ያው ታሳድጋቸዋለህ ያውም በክብር ደግሞ ምንም ማጣው ልክ ሲያድጉ አድግ የሆነ ነገር ሲያደርጉ እናንተ ደረቅቱ ጤናት ብቻ አሳድገ እንዴት አደረጋላችሁ እናንተ እናትም አባትም ሞኛ ያሳደግኳችሁ እኔ እኮ ነኝ አይ ማለቱ ጸጋ አለ በጣም ጸጋ እኮ ነው ዶክተር ምን መሰለህ ደግሞ እንኳን እነሱ መስከረምም ጠርቷል እያልኩ ነው ዶክተር እኔ አልቻልኩም ቻለ ነው ዘመዴ ጡጦ ቀቃይ መሆን እኮ ነው ቂጣ ጣቢ መሆን እኮ ነው በል ያዙይንን አንደኛውን ደግሞ አመጣልሃለሁ ታዝለዋለ ሻርፕ አዘጋጅ እሺ መጣው ዛሬ ደግሞ አባብዬ ጋር መጣው በባህላዊ ሕክምና የዳኑ ወንድሞቻችንን ነው የምንመለከተው እሺ አንተኛው ጀምር እስቲ ያው እኔ ከዚህ የመጣሁት የጠላና ያረቂ በጣም ሱሰኛ ነበርኩ የመጠጥ ሱሰኛ ነበርኩና ቤተሰቦቼ ነበር እዚህ ያመጡኝ ከዛ አባብዬ ሆነሽ ነገር ቀጥቀጠው በቅቤ ነገር አድርገው ጠለውና ካረቂው ጋር አድርገው አቀመሱኝ ያው ቅቤ ነው የሚል ከዛ በኋላ ግን እግዚአብሔር ይመስገን ለአባብዬ ምን ይሳኗል ያው ጠላና አረቂ ካለ ቅቤ አልጠጣም አሁን ላይ አዎ ዋው ያንተ አሪፍ ነው የኛ አሪፍ ነው እሺ አንተኛውስ እኔ ነው አቤት አንተስ እንዴ ደናሃል አሁን እንዴ ነው ለውጣለ እኔም እዚህ የመጣሁት አንድ እጄ ዙሮ ነበረ አሁን ደግሞ ያው ሁለተኛ ደና ነበር ሁለተኛ ዙሯል እድሜ ለአባብዬ ይሄኛውም ማየት ትችያለሽ ጋሺ በጣም አሪፍ ቃ ነው ሴት ልጅ እሷ ልጅ ለሷ ያሳያት ምን ያደርግልኝ ታይት ላደርግ ነው እሺ ጋሺ አይ ጋሺ ይጮታል አዩ ይሄንም ማየት ትችያለሽ ያኛውና ልጅሹን ኬቴው አይ ይቀርሱ ይሄኛውን እስኪ ይሄኛው ስንት ትላለህ 5 አዎ መጨረሻው አዎ 5 ባካ መጨረሻው ነው ጋሺ መጨረሻው ነው ጋሺ ኦሪጂናል ቃ ነው ካና ጋሺ እሺ ያዙት እስቲ እቃው ማለት ልጅ ወደ ሸዋ እርሶ ስንት ይላል 500 አልካር እንግዲህ ልጅ ወደዋል አዎ
ስንት ይላሉ ጋሽ? 250 ይበቃል። 250 ብቅት ደጋሽ በዚህ ዋጋ ከዛማ ይመጣል እንዴ? 250 እንዴ? ሆን ቤት ተቀምጬ ለብቻዬ ደበረኝ። ወይ እንዳይደበረኝ ሲደበረኝ የመጅኑን ነገር ነው የማደርገው። ፋዘር ጋር ደውዬ ፕራንክ ስራዋለሁ። እንስማ አንድ ላይ والله ለምን እንደማደርገው አላውቅም። ላኪን ያላ ፈርቻለሁ። ግን በአይነት ካንስል አድርገው እንዳይነሳልች ካንስል አድርገው መሰለኝ አይነሳም። በቃ ፕራንኩ ቀረ። ሐቢብቲ ታች እየጠበቅኩሽ ነው። ቶሎ ብለሽ ውረጅ። ቆየው ከጠበቅኩሽ ፓርቲው እንዳያመልጠን። ደግሞ አሪፍ ልብስ ለብሰሽ ነይ። አባት ጋር እኮ ነው የደወልኩት። ሳላቅ ነው አቡያ። ወይ ትንሽ ቆይቼ ልደውልልህ። አንተ ውሻ ሳላቅ ነው የደወልኩልህ። ትንሽ ቆይቼ ልደውልልህ። ስራ ይዣለሁ። አንተ ቅሌታ ማህይ ና ቤት ነው የምፈልግ። ሳላቅ ነው ሌላ ስራ አለብኝ። ታውቃለህ ከቤት መውጣው ለስራ ነው። የማን ልጅ ናት? ማን ልጅ? እኔ ከሴት ጋር አላወራም። ታውቀኛለህ። በቃ ሐቢብቲ ማን ናት? በቃ خلاص ሳላቅ ነው። ትንሽ ቆይቼ ልደውልልህ። ስራ ይዣለሁ። አንተ ውሻ ቅሌታ ማህይ ወይ ስማ መሬቱ ትረግጡት እንደዚህ አይነት ስሜት ነው የሚሰማችሁ? ግን ፀሐዩንም አልቻልኩትም። እንደ አንቺ ትምህርት ቤት እንኳን ስትሄጂ መሬት ረግጠሽ አታውቂም እንዴ? ዳድ በመኪና ስለሚያደርሰን ጭራሽ ነክቼውም አላውቅም እኮ። ፍቅረኛሞች ፊልም ላይ እንደዚህ ወክ ሲያደርጉ ምናምን ሳይ በጣም ነበር ማድረግ የምመኘው። አሁን ግን አስተክቻለሁ። ውለቴ ያለብሻል። አዎ ትከፍያታለሽ። እንደዚህ ፈቃ እት በጣም አንገላታታላ ገብተህ ታታረግ ምን እሺ ላውሮ ሊና ስታንትና ስትናገር ነበር። ካፌ አምልጡኝ ምንድነው ሰው ያረጋች በሳሳለ እንዴ? ኧረ አስዳስ ደረሰን ሙሱ ጋር ጸብጸብሽ ፍቅር እና ታዲያ እዚህ ጋር ምንድነው የምትሰራው? ሲጀመር ፊትም ለመላከፍ አይሆንም ማለት። ኧረ አይሆንም። እና ሄዳ ቀጥ ብዬ እሄዳለሁ። አሁን ነው የምሄደው። ወይኔ ያወቀ ኧረ አልመጣም። ኧረ ኩላሊቴን ልትወጣ የቤልሽ ነኝ ብለህ ኧረ ዞር በይ አንተ ውጣ እንጂ አዙረህ ምን ለውዝ ነው እንደ የምታዞረው? ሁላሳት ምንድነው ያማል እንደ እያዞርኩት አንዴ እኮ አዙሮ ስም ነው ነገር ነው የምታዞረው። አልገባኝም እኔ ሁላሳት እኮ ዞር በላሉ ጣበት ዛሬ ጠቅልለው መሪ ምን ስጦታ አረቆ እኮ መጠቀልለው እንዴ እንዴው እየጠቀለልኩት እኮ ነው። ፀጉር ነው እንዴ ወይስ ጠቅልለህ ልጎርስ ነው? አልገባኝ። ወይስ ጎጆ ልትወጣ ነው ጠቅልለህ? ሁላሳት ወርጄ እንዳልጠቀልለ አንተ የተላጠ ሽቦ ብታገኝ አጠቀልልም። በልተህ ብታስተርፍ ራሱ ቴካው አታስጠቀልልም። አንተ ረህ ጣበት ዞር በልኝ እባክህ። ውጣ ታሪ መቻ ትዳር ነው ጎጆ ነው ሰላማዊ ሰልፍ ነው የምትወጣው በዚህ የሚያክል መሬት ላይ ሜዳ ላይ ሊውጣ እንጃዙረ እዚህ ጋር ተገተረብኝ። እሺ ቤት በኩል ልውጣ? ኧረ በእኔ አታሳብ። አንተ ሲጀመር የሲኒማ ፊልም ብትሆን አትወጣም፣ ቡገር ብትሆን አትወጣም። ይኸውልህ ላይ እንዳልወጣ ታዛት በእናትህ። አንተ ሲጀመር ዲሰሪ ብትሆን ጣሪያ ላይ አትወጣም፣ ስም ብትሆን አትወጣም። ሲጀመር ቅድሚያ ሂሳብ ይስጠኛ። ስንት ነው? ምን እንደማያክቶናል ሁሉ 50 ብር ነው። 50 ብር እና ዞር በላይ 20 ብር ይበቃል። 20 ብር መኪናን እኮ ነው የጠበቅኩልህ። አንተ ደርሰህ እስክትመጣ አንተ ነው የጠበቅኩልህ መሰለህ እንዴ? አንተ እንዳልወርድልህ አቁሜ ነግሬሃለሁ። ወረዳ አቁሜ መኪና እኮ ነው ምንድነው ሱስ መሰለህ እንዴ? አቁምከው ውረድ አቁሜ። ይኸውልህ ግን ዋግን ከወረድኩ ውረድ አይደለም ከመኪና ይኸውልህ እስከስታን ተወርዷል። እኛ ያልቻልነው ነገር የለም። ውረድ አዋርጄ ነው የምመልስ እያልኩ ነው። አዋርደኛ ምንድነው? ዱላ ይዘህ ልትወርድ ነው እንዴ? አንተ በዚህ አይነት ቪዲዮ ብትሆን ማለት ነው ኦፍላይን ትወርዳለህ ማለት ነው አይደለ? ሰድቦ ሯጭ ዴማን እንዴት ነሽ? አለሁ። እቺ እኮ ነች ገርልፍሬንድ እንዴ ምናምን ያልኩሽ። ታውቃት እንዴ ነህ? ግላዲያተር አይደል እንዴ የምመስለው? ወይ እኔ ፍቅር አትባስ መጣ እባክህ። ቲኬት እንቁረጥ። ምን እንግባን? እኔ በባዛ ልጅ ራይ ትራብ ሸለቆ ፊት ምንድን ነው የምትለው? አንተ ልምታት እንዴ? ተው እንዴ በቤቢዬማ እንዳልመጣብኝ ቢበረበውኛል እባክህ። አዎ በቃ እኔ መርቦኛል። እንደው ምርጥ እንግባ ነው። የምን እርጥብ ነው እንዴ? ቢብኒ ይልተባል በላ ምንድን ነው እርጥብ? ምን መብላት ነው የምፈልገው? እኔ ፒዛ ነው የምፈልገው። በቃ እንብላ። ምን ችግር ትመጣ እንዴ? ቢሮ ያለስ ጋጄ እኔ መኪናው ማለት እጄ ባይኖር እንዲህ ነው ጋጄ። ጎበዝ ጋጄ ጎበዝ። ይኸውልህ እኔ ቃል ምገባሉት ነገር ቀጣይ አመት አንደኛ ትወጣለች። ከዛ በሚቀጥለው አመት ኮሌጅ ትበጥሳለች። ከዛ ትወልዳለች። የሰው ልጅ እንዴት ነው አንዴ ከተሳሳተ ሁለት የሚሳሳተው? አይገርምም? በዛ ላይ ደግሞ ልጁን አታስጠጊው፣ በቃ ይዘርፍሻል፣ እረፊ አልኳት፣ አትሰማኝም። በጣም ነው የምትገርመው። ደግሞ ይሄ መሳቢያ ውስጥ አርጊ ገንዘቡን ይሰርቅሻል፣ ይሄ ልጅ ታማኝ አይደለም አልኳት። በቃ ሁሉም ሰው አንድ ነው የሚመስላት። እንደዚህ አይነቱ ዝም ብሎ ማስተናገድ ነው። አንጀት ያረረ ያራስ ያሰራራል፣ ግን ዝም ማለት ነው እንደዚህ አይነቱ። በዛ ላይ ሰረቃት
ወዴት ነህ? ሁሌ ጾታዊ ትንኮሳ እንደዚህ ያለ እንዴ? እኔ አልፈልግም እንዴ? ምን ማለት ነው? አንቺ ልጅ ምንድነው ሁሌ እየመጣሽ የምትነካክኝ? እኔ አልፈልግም አልኩሽ አይደል እንዴ? እኔ እዚህ የምመጣው እኮ ለስራ እንጂ ለልፋ አይደለም እኮ። ምን አድርግ ነው የምትይኝ? አልፈልግም በቃ ተይኝ። ምንድነው የምትለው? በቃ አልፈልግም እኔ እንደዚህ። የአንድ ቀን ደሞዝን ለሳምንት አደርግልሃለሁ። ተይ እኔ ሙያ ያለኝ በሙያዬ ሰርቼ አገኘዋለሁ። ገላዬን ሽጬ የማገኘው ገንዘብ ጠንከር ብሎ ይቅርብኝ። ይኸውልሽ ሳምንት አይደል የሰራሁት? የሳምንቱን ክፈኝ። ልጆቼና ባለቤቴን ናፍቆኛል። እሄዳለሁ እኔ። ክፈኝ የእሱን። አዎ አልፈልግም እኔ። ተፈራርመን የገባው ሳጨርስ ንቅንቃት እንዴና እንደዚህ ሁሌ እኔ ሴቶኝ ስለጠየቅኩ አልፈልግም እኔ። እንዴ ድንቄ ሞንቴ አረ እባክሽ እኔ ልሂድ፣ ብሬን ስጪኝ ልሂድ። እንዴ ምን አድርግ ነው የምትለኝ? ሙኒት ደህና ሁኚ። እንዴ ምን የኔ ሸሞን ማና ምን ነው ቢሙ ነው? አረ ሳቂ ተጫዋች እሱ ነው የሚያምርብሽ። ምንድነው? ያ ጉልማ ነው። ጉልማ ምን ጉልማ? አግባባልኝ ብያህ ነበር። አግባባልኝ አንቺ በጣም ነው ሰው የምትንቂው። እኛ ነባር አናጢዎቹ እያለን ትላንት ለመጣናጢ እንዲመናጥ ምን ማለት ነው? በጣም እየገረምሽኝ ነው። ሰው እያስቀየምሽ ነው። ነገር ልንገርሽ፣ ጉልማ ወይ ከሰው አይስማማ፣ የጠማማዎች ሁሉ ጠማማ፣ በቺክ ጉዳይ ደግሞ ነው ገገማ። ከምናሰቃያት ፊደሏንማ ምን አለ እኔና አንቺ ብንስማማ ማማ። መቼስ እኔን ሳታስቢኝ ቀርተሽ አይደለም ፈርተሽኝ አይደለ? ታውቃለሁ ግርማ ሞገስ የጺሜ ገጥማ ነው አስፈራለሁ። እኔም ጋር ግን ተመሳሳይ ስሜት ነው ያለው ማማ። የእውነቴን ነው የምልሽ። አሁን አለቃ ቆርቆሮ ሙትብሉ ሚስማሩን ይዤ ልክ ለመታው ስል ባለ ኮፍያውን እኮ ነው ከነ ጸጉር ስታይልሽ አንቺ አትመጪብኝም። ሙናንማ አልመታትም ብዬ መዶሻዬን ቁጭ አድርጌ በብስጭት ጣውላውን ቆርጬ ጣራው ቆሟል ሳይመታ ይኸው መጣሁልሽ ጠጠርጋ። እኔ ራሱ እሺ እዛ ሰፈር ቆሻሻ ሲታፈስ መጫሪያው ነው እቺ ዘርዛሮ ጥርስ ትዛራለኝ። የምርሽ ነው? ከነ ዘርዛሮ ጥርስ ይመጣብሽ እና እኔና አንቺ እንስማማ። ሰላም ወንድሜ፣ ሰላም እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እኔ ደህና ነኝ። እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ አሁን ቢሊየነር ለመሆን ምን ስራዎችን እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ንገረን። ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘው። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተፈጠረ? ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ ያ መኪና ነው። ሚስጥሩን ንገረን። ጠንቋይ ተቀልባለህ? ነገርኩ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር። እንቁላል ሸጣል፣ ሊስትሮ ሰርታል፣ ግን ዋናውን ነገር ሀብቱ በምን መጣ ንገረን። እሱ ፈልፍዬ ምሸጥ ነበር እኮ። ወይኔ ሚስጥሩን ንገረን እያልኩ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ከእናንተ እንዲማር አትፈልግም? ንገረን። ምንድን ነው ይሄ? ምንድን ነው የትኛው? ሰግጥ ምን ሰራል? ወድቃል እኮ በቃ ወደ ቤት ሂድ። ኧረ እባክህ ምን እንዳለ በስትክክል ጋር ደርምሳ አይደል ኮን ደርምሳ እስፎካ አላስተካክል ግን ስትጀምር መብራት አብተት አይደል? በቃ ሁሉንም እኮ ነው የሰራሁት። እንዲህ ኮን እኮ በቃ ንፋስ እኮ ነው እኮ የነካብኝ እንጂ ጨርሻለሁ። ነው ሲጀመር ካለፍኩ በኋላ ንፋስ ነው የጣለው። ንፋስ ሊሆንም ይችላል፣ ንፋስ ላይሆንም ይችላል። እንደ እርምጃ ነው ገባ? ንፋስ ላይሆን ይችላል። ኧረ እባክህ የዛሬ ምችን ያዟትና በቃ በስ ጨርሷት። ሌላ እንትን ንፋስ ነው። አይ ንፋሱ እንደልብ ሊወስደኝ ነበር። ንፋሱ አያስነዳም። ልክ ነው፣ ልክ ነው። እንጂ የፈለግሽው እኔ እዚህ ግቢ 13 ዓመት አንቺን የመሰለኝ ሰራተኛ እንደው እኔ አይቼ አላውቅም። እንደው ደህና ልብስ ለብሰሽ እኮ ተውጭ አዲስ ሰው ቢመጣ አንቺ የቤቱ ባለቤት የጋሼ ሚስት ትዬ ደግሞ የልጆችሽ ሞግዚት እኮ ነው የምትመስለው እኮ። እንደው እኔ ጋቼ እንዳይጻጻቱ ነው የምፈራው። ቶሎ ብለሽ ከኔው ካልተጠቃለልሽ ትዬን ውበትሽን ያስተዋለች ቀን እኔ ከዚህ ግቢ ጥረግ ነው የምታረግሽ። ቆንጆ ነሽ ለማለት ነው። የለ አይደለ ደግሞ ምንድነው የኮንጎ ጫማ እባክሽ ቀይር፣ አይመጥንሽም። ይሄን ኮንጎ ቀይር የኔ ማንጎ። እኔ ቆንጆ ባለ ታኮ ገዛልሻለሁ። ይሄን ኮንጎ ግን ጣይ እባክሽ በቃ። ምን እኔን ጫማ ኮንጎ ትላለህ አንተ? ራስህ ሸበጥ አይደል እንዲያረከው? እኔ እኮ የሸበጥ እኮ ስለሚመቸኝ አየር ስለሚገባው ተንፈስ ስለሚያደርገኝ እንጂ እኔ እኮ ሶሸር አለኝ እኮ ተመርካቶ 300 ይገዟቸው ዋብያለሁ። እንዳልቀያየርብሽ እንዳልዋውጥብሽ ይሄን ጫማ። ጉረኛ ጉራ አይደለም። ቆይ እንዲህ ብልሽስ ደግሞ የኔ ደሞዝ ቀን
እኔና አንቺ በዘኒት ነው የምንራጨው። ይሄ ጆንሰን ቫዝሊን ይባላል። እሱን ገዝቼ ህይወትሽን ነው ማቀብደ ዝም ብሎ ቫዝሊን እንዳይመስልሽ። አንዴ የተቀባሹ እንደሆነ 6 ወር ማብረቅረቅ ነው በሱ። አንተ ይሄን ሁሉ ነገር ለኔ ታረግልኛለህ? መች በዚህ ብቻ ባበቃ በይ። ከኔ ጋር ስትሆኝ እዚህ ግቢ ውስጥ ብቻ መርመጥመጥ አይደለም። ከኔ ጋር መሆን በቃ ለየት ይላል። ወጣ እንላለን። ይኸውልሽ የእረፍታችንን ቀን የኔንም ያንቺንም በአንድ ቀን እናደርገውና በኔ ደሞዝ ያንቺ ሳይነካ በኔ ደሞዝ ፀጉርሽን አልባሶ ትሰሪያለሽ። ከዛ አዲስ ሽፎን እገዛልሻለሁ፣ እሷን ትለብሻለሽ። ቅድም የገዛሁልሽ ታኮ ጫማ የለችም እሷን አድርገሽ አድነው ግሮሰሪ እንገናኛለን። ያሻንን ስንበላ ያሻንን ስንጠጣ የሀገራችንን ዘፈን ከፍተን ስንደልቅ እንውልና ወደ ማቲያ ደግሞ ጭፈራ ቤት የሚባል አለ እዚህ በጨለማ ነው። እዛ ሄደን በቃ ሃንጋውት ነው የምናደርገው። የሁሉም የሆነው ግን በኔ ደሞዝ ነው በቃ። ኧረ አንተ እንዳልወድ አደገኛ ዘበኛ ይወዳጃል ሙያ ካላት ሰራተኛ ይለዋል። ደግሞ እንደ ገጣሚም ያደርጋል። ቤቱ ስትለፋ ትውላለች ሰራተኛ፣ ግቢውንም ሲጠብቅ ሲንኳኳም ይከፍታል ዘበኛ። ምሳውንም ጋግራ ስትሰጠው ትኩሱን አፍለኛ፣ ጥርቅ አድርጎ በልቶ ግንባሯን ይስማታል ዳግመኛ። ቀኑም እንዲሁ መሽቶ አንጥፎ ሲተኛ ድንገት በሩ ተንኳኳ። ማን ነው ሲል ሰራተኛ። ለምን ስለምትወደው አብረው ልትተኛ። ወይኔ ጋሼ መጡ። በል እንግዲህ ዛሬ ማታ እራት እኔ ጋር ምን ማዘር ይቅርብኝ። እኔ ጥሎብኝ ቢያዩ እራት አልወድም። የኔን ትወደዋለህ? ቆንጆ ቅንጬ በቅቤ ነው ሰራኝ። ይቅርብኝ። እኔ እኮ አመጣጤ እኮ የቤቱን ኪራይ ያስገባውበትን ደረሰኝ እኮ ልሰጡት እኮ ነው አመጣጤ። ሙሉውን ነው እንዴ ያስገባህ? አዎ። አይ ደላሎ እኮ የቤቱን ኪራይ ግማሹን በጥሬ ገንዘብ ነው የምትከፍለው፣ ግማሹን ደግሞ በቢትኮይን በላብህ ነው የምትከፍለው እኮ ነው ያለኝ። እኔም እኮ በላብህ ክፈል ነው ያልኩት። ታዲያ ላብ እንዲህ ነው እንዴ ማዘር? እኔ እኮ ስራ በማገዝ ነው መሰለኝ፣ መች ደም በመለገስ መሰለኝ። እርሶ ቆይ ትልቅ ሴትዮ አይደለሽ እንዴ? እኔ እኮ ብዙ ስራ ስለምሰራ ነው እንጂ አንድ ፍሬ ልጅ ነኝ ገና። አንድ ፍሬ ቢሆኑም አንድ ያጋደሉም ነበር ለሁለት ፍሬ። ቆይ እንዴት እድሜዎት ስንት ነው ግን? እድሜዎች ስንት ነው? 36 ይጫማ እኮ አላልኩም ማዘር፣ እዚህ ምድር ላይ የቆዩበትን እኮ ነው ያልኩት። እንግዲህ ማውቀውን ነገርኩ፣ የቀረውን ደግሞ እራት እየበላን ብንጫወት አይሻልም? እኔ እኮ ተምታታብኝ። ቤት ነው ማህፀን ነው የተከራየሁት። እንዴት ያለ ነገር ነው? ምን ያው 9 ወር ቆይተህበታል ቤትህ በለው። ኧረ ስለፈጠሩት ፈጣሪን እንኳን አይፈሩም። እኔ እመርቅሃለሁ የኔ ልጅ። ከምረግምህ ደግሞ ብመርቅህ አይሻልም? ምን ብለው ነው የሚመርቁኝ? ደግሞ ብዙ ነው የምመርቅ። ለምሳሌ ዘርተህ ቃም ማይመስል ምርቃት። እኔ እኮ ዘራለሁ እኮ። እርሶ ግን እድሜዎት ሄዷል። በቃ እድሜዎት በጣም ሄዷል፣ አጅቷል። ልቅም አልችልም መቼ ማያስቅሙኝም። እናማ ይኸውልዎት እርሶ ያሉበት አሁን እድሜዎት እኮ ቆንጆ ጋቢ እየገዙ እኮ የሚቋጩበት እድሜ ነው። እርሶ ግን ከጋቢው ልቅ እንደኔ ያሉ ወጣቶችን ነው እየቋጩ ያሉት። በኋላ እንዳይቆጮት ግን ውሉን ፈርመሃል መቼስ። እዚህ ቤት መቆየት ካልፈለክ ቤቱን ለቀህ ውልቅ በል። ብሬ አይመለስም እንዴ? አዎ እንደውም ወሰንኩ በቃ። ቤቱን ለቅቄ ውልቅ ከምል ቤቶት ገብቼ ልብሴን ውልቅ ነው በቃ። በልና እዚያ ጣሊያን ሰው ናቸዋለሁ። እዚያ ሌላ ነጭ ሰው ሁላ ጣሊያን አይደለም ሞሰለኒ ነው አያቴ። ይሄ ሞሰለኒ አይደለም አውቀዋለሁ። ማን ነው? እኔ እናቀልሻለሁ። አሁን አይደል ፊልሙ የጀመርነው? ይሄ ሞታል እንዴ? እኔ እኮ ጸሐፊው አይደለም እንዴ? ታውቃለሁ። ይሄ አክተሩ የኔ እናት ግድሉ። ይሄ ቆማ ፊልም ነው። ፊልም ውሸት ነው። አይጭካኔ ያ ጁስ ነው። ይሄ ደግሞ ጁስ ነው። በቃ ዜና ክፈት እስኪ። ዜና ታያለህ? እሺ እኔም እኮ ዜና ታያለህ። ዶኩመንት ነው። ምንድን ነው ዶክተር? ያ በቃ እሱ አልመስልም። ዶክተር አልመስልም። እሺ አራት መስኝ ባክሽ፣ ከፓርቲ የመጣሽ ነው ትመስል። ምንድን ነው የሚሰማ? እና ምልሽ ዶክ እዚህ ጋር የሆነ ስቅ እያለኝ ነው። ባለፈው ለታ ስዋኪ እየተዋጨትኩ እያለ ማለት ነው። ቆይ አስተርጓሚ ና እዚህ የሆነ ማለት ቋንቋ መጥቷል። አቤት ዶክተር ምን አልከኝ? እስኪ ተርጉምልኝ። ይሄ ምን እንደሚል አልገባኝም። አማርኛ ነው ወይስ ምን እንደሚያወራ ቋንቋ አላውቀውም። ማስተርጓም ነው። ችግር የለውም። እሺ ሌላ በያ መጣሽ እስቴል። አሁን ይሄ ምን እንደሆነ አልተጋባንም፣ ግን አስፈለገ ወጋ ይደረጋል። እሺ በያ ምኑ ጋር ስቅ አለሽ? ስዋኪ እየተዋጨትኩ እያለ ማለት ነው። ጀለስ መጥቶ ሀዝማ የሚባል ነበርና መጥቶ የፈጠነ እዚህ ጋር አልወጋኝም። እኔ በቃ ሄጄ በቃ ልመተወሰድ እዚህ ጋር ስቅ አለኝና ቀጥ ብዬ እናንተ ጋር መጣሁና እስቲ መፍትሄውን ጣል አድርጊልኝ። ኧረ ኖርም ነው አያሳስብሽ። ስማ ማለቴ ዶክተር እሱ እዚህ ጋር ትንሽ አሞት ነበርና ያው እዚህ ጋር ነው ያሳከከው ስለሆነ የፈጠነ መድኃኒት እያለ ነውና ምን ይታዘዝለት? በቃ ይሄ ብቻ ነው የሚያመው? ችግር የለውም። እንደዛ ከሆነ የእርግዝና መከላከያ ጽፍለትና 2 በቀን ይወሰድ። ምን የእርግዝና ለምንድን ነው እሱ ነገር? ምንድን ነው የሚሉኝ? ኖርማል ነው ምን
አንተ ተቀምጠህ ትልቅ ሰው ሲመጣ ወንበር ትለቃለህ። ይሄ ባህላችን ነው። የሚበልጥ ሰው ከመጣ አንተ አትቀመጥም፣ እሱ ቆሞ ወንበርህን ትለቃለህ። እንዴት ነው ትልቅ መምህር ሽማግሌ መምህር ቆሞ 30 ወጠጤ ተማሪዎች ተቀምጠው የሚማሩት? ይሄ እውነት ባህላችን ነው? ይሄ እውነት መከባበርን ያመጣል? ይሄ እውነት አስተማሪን እንድታከብረው ያረጋሃል? እንደዛ መሆን የለበትም። እኔ ትምህርቴን ያቋረጥኩት በዚህ ምክንያት ነው። የ56 ዓመት ሽማግሌ መምህር ቆሞ ከፊት ለፊቴ እኔ ቁጭ ብዬ እያስተማረኝ ነው። ይሄ መሆን የለበትም። ቲቸርና ተቀመጠ፣ እኔ ልቁም። ተቀመጥና እኔ ቆሜ ልማር አልኩት። ኖ አለ። እሱም አልተማረም መሰል። የድሮ አባቶቻችን ሲማሩ ልብ ብላችሁ ከሆነ እነሱ ቁጭ ይላሉ። ከዛ ምድረ ወጠጤ 30 ተማሪ ቁጢጥ ብሎ ነው የሚማሩ። ያኔ ይመጣል መከባበሩ፣ ያኔ ትልቅ ሰው መፍራቱ ይመጣል። ስለዚህ ትምህርት ሚኒስቴር ይሄንን ማወቅ አለበት። ይሄን ነገር ማስተካከል ይጠበቅብሃል። አንደኛ ላንተም ጠቀሜታ አለው። በአንድ ክላስ ውስጥ 30-40 መቀመጫ ያስፈልግህ። ቁጢጥ የሚሉበት ፍራሽ ኦር ትራስ የሆነ ነገር ደግሞ ፍራሽና ትራስ ካለ ክላስ ውስጥ ለማንኛውም ይመቻችሁ።